ፔንቴኮስታል ነን የምንለው ሰዎች ጋር ትዕቢት በጣም አለ። በጣም ትዕቢት አለ። ሌላውን መናቅ አለ። ሌሎቹን በልሳን ሲጸልዩ ያልሰማናቸውን ሰዎች በሙሉ መንፈስ ቅዱስ የለባቸውም ብለን ነው ምናምን። ውሸት፣ ሄረሲ። መንፈስ ቅዱስ የለም ብለን ነው ምናምን። የዳነ ሰው ሁሉ መንፈስ ቅዱስ አለው። ዳግመኛ የተወለደ ሁሉ መንፈስ ቅዱስ አለው። ልሳን መናገር የለበትም ሰው ለመዳን። ልሳን መናገር አለበት ብዬ አስተምራለሁ እኔ። የዳነውን ሰውዬ ነው ግን ማስተምረው። ለመዳን ግን መዳን በመንፈስ ቅዱስ ዳግም ልደት የሚገኝ ነው። በዳግም ልደት በመንፈስ ቅዱስ ውስጣቸው ሆኖ የእግዚአብሔር ቤተ መቅደስ ሆነው ምናልባትም መንፈስ ቅዱስ ተሞልተው ኢን ማይ ኦፒኒየን የሚኖሩ ወንድሞችና እህቶች አሉ። እንደኛ ያልጸለየ፣ እንደኛ ያልጮኸ፣ እንደኛ ያልገሰጸ፣ እንደኛ ያልዘለለ ሰው መንፈስ ቅዱስ የለውም ብሎ ያምናል። ረጋ ብለህ ካመለክ መንፈስ ቅዱስ የለም ይላል። that needs repentance። ቁጭ ብለህ በስነ ስርዓት የእግዚአብሔር ቃል ከሰማ የለም ሙቀት የታል መንፈስ ቅዱስ የለም። መንፈስ ቅዱስ መለኪያው የኔ ኢሞሽን that needs repentance። በጣም ንስሐ የሚያስፈልገው አንዱ ይሄ ነው። ነቢያቱ ደግሞ መጡና ጋዝ ጨመሩበት እሳቱ ላይ። ያውኖቹ ዘመን ማለት ነቢያቱ ስል በነብይነታቸው አላምንም፣ ግን ጋዝ ጨመሩበት። ድሮም ይቺ እብሪት ነበረች፣ ጋዝ ጨመሩበት እና በቃ ካልዘለልክ እንትን ላይ ካልተር ካላልክ አቧራው ካልጤዘ ምናምን ካላለ መንፈስ ቅዱስ የለም ይላል። ያንተ ኢሞሽን ነው የመንፈስ ቅዱስ የመገኘቱ መለኪያ። የሰው ስሜት ነው የለመደብንን እያደረግን። ሰዎች ይነሱና ማይክሮፎን ይዘው በልሳን ይጨዋሉ። አይ ዶንት ቲንክ ጳውሎስ ቢያገኘን የሚመረን አይመስለኝም። ግን እንደዛ ካላረክ እንደው መንፈስ ቅዱስ የለም ብለው ያምናሉ። እኔ የማረገውን ያላረገ መንፈስ ቅዱስ የለውም ይላል። ደረቅ ነው ይላል። አሮጋንስ ነው። የደረቀ ያልዳነ ባዶ የሆነ በጣም ንቀት አለ። አትሮን እዛኛው ካምፕ ያለ ነውም ደግሞ እኛም ጤና የለንም። አረ እግዚአብሔር ነገር ካምፕ አይደለም ፕሊስ። የእግዚአብሔር መንግስት ካምፕ የለውም። የኢየሱስ ክርስቶስን የማዳን ወንጌል እንስበክ ወይስ በካምፕ ተደራጅተን? አገሪቱ ራሱ በካምፕ መከራ በላች፣ በብዙ ካምፕ፣ የፖለቲካ ካምፕ። እኛ ደግሞ መጣንና የዶክትሪን ካምፕ። እንደ ሰው አናዝንም ወይ? ሲንገላታ ውሎ የገባ ሰውዬ ቸርች ውስጥም እንደገና ሲንገላታ ማለት ነው። የትኛው ፓርቲ አባል ነህ ተብሎ የትኛው ፓርቲ አባል ነህ? እሺ የዚህኛው ፓርቲ አባል ካልሆንክ አፍንጫህን ይዤ እንትን አደርግሃለሁ። ያኛው ማንገላቶት እኛ ማንገላት ነው እንዴ? እኛ እኮ ወንድሞቼ እናቶቼ የምንሰብከው ወንጌል አለን። ኢየሱስ ክርስቶስ እንደሞተና እንደተነሳ፣ ለሰው ልጆች ኃጢአት እንደሞተና እንደተነሳ፣ እሱን የተቀበሉ ሁሉ የዘላለም ሕይወት እንዳላቸው፣ መንፈስ ቅዱስ ዳግም እንደወለዳቸው፣ የእግዚአብሔር ልጆች እንደሆኑ። ይሄ እኮ ትልቅ የምስራች ነው። ክብር ለእግዚአብሔር ይሁን። ይሄ ነው እኮ የምስራቻችን። ሰዎች ስላጠፉ በመንፈስ ቅዱስ አትቀልዱ። በዛኛው ካምፕ ያለው ነው በመንፈስ ቅዱስ ይቀልዳል፣ በልሳን ይቀልዳል፣ በእውቀት ላይ የተመሰረተ ነው፣ ያሾፋል። የመንፈስ ቅዱስን ነገር የሚለማመዱትን እውቀት የሌላቸው ያረጋል፣ መሀይማን ያረጋል። ቁጭ ብሎ የእውቀት መለኪያው ይሄ በጣም አንደኛ ዌስተርን ነው። በጣም ቁጭ ብሎ በቃ አናላይዝ ያረጋል። ትንሽ ወደ ኤክስፔሪየንስ እስቲ እንጸልይበት ካልክ እውቀት ጎሏል። እንጸልይበት፣ እስቲ እንጸልይበት። ሰምታችሁ ይሆናል አንድ አፍሪካዊ አገልጋይ ነበረ። አይ ቲንክ ወደ ጋና አካባቢ ይኖር የነበረ በጣም ግሩም ልጅ ነበር እና ያገለግላል። ሲያገለግል በአገልግሎቱ ብዙ ነገር ማኒፌስት ያደርጋል። ሰዎች ይፈወሳሉ። መንፈስ ቅዱስ በጣም ይሰራል። እጆቹን ይጭናል በሽተኛ ሲያገኝ። ሰዎች ደግሞ አጋንንት እስራት ውስጥ ያሉ ሲመስለው እጁን ይጭንና ብዙዎች ከአጋንንት እስራት ነፃ ወጥተዋል ምናምን። በኋላ ለተጨማሪ ትምህርት አሜሪካ ሀገር ይሄዳል። ባችለር ምናምን ነበረው፣ ማስተርስ ፒኤችዲ ለመማር ሄደ። ይማርልኝ ብዬ ምናምን እንደሚባለው ማለት ነው። ሄደ፣ በዛው ቀጠለ። ማስተርስ ፕሮግራም አገኘ፣ ማስተርስ ፕሮግራም ተማረ። በዛው የፒኤችዲ ፕሮግራም አገኘ፣ ፒኤችዲ ሄደ። የምትሄዱበት ኮሌጅ እርግጥ ይወስነዋል። አይ ቲንክ እሱ ሄደበት በጣም ለዘብተኛ የሆነ አይነት ሴሚናሪ ነበረ።
በኋላ ተመርቆ መጣ። ሲመለስ ያገለግልባት የነበረችው መንደር ፈንጠዝያ ሆነ ማለት ነው። ደስ አላቸው። ተምሮ መጣ። መንደሩ ሁሉ ደስ አለው እና ድግስ ተዘጋጀ። የምስጋና ፕሮግራም ማለት እና ቁጭ አለ እሱ። ምስጋና ፕሮግራም ተደረገ። ዌልካሚንግ እንትን ነበረ ምናምን ነበር። እየተዘመረ እያለ አንዲት ሰው ወደቀች ማለት ነው። ባጋንንት እንትን ማኒፌስት አደረገ። ምን ችግር አለ? መጥቷል ያ ሰው። በኋላ ሄደው ነገሩት ማለት ነው። አረ ድሮ ራሱ ሄዶ የሚጸልየው አረ ወደቀች ምናምን፣ ቆይ አንዴ ጠብቁኝ ምናምን ብሎ ቆይ አንዴ ጠብቁኝ ምናምን አለና ሄዶ መጽሐፍቱን ማገላበጥ ጀመረ ማለት ነው። የአጋንንት መያዝ በዚህ ዘመን አለ ወይስ የለም የሚለውን ለማረጋገጥ እግዚአብሔር ሲሰራ ያየነበትን እንደገና መጽሐፍ መዘና ማለት ነው። መጽሐፍቶቻችንን የጻፉት ያምናሉ ወይስ አያምኑ? አንዳንዶቹ የሚያሽከረክሯቸው መጽሐፍ ቅዱስ ሳይሆን ስለ መጽሐፍ ቅዱስ የጻፉ ኮሜንታተርስ ያምናሉ ወይስ አያምኑ? ስኮላርስ የተባሉ አሉ። እነሱ ያምናሉ ወይስ አያምኑ? እኔ መጽሐፍ ቅዱስ ትምህርት ቤት መግባት፣ ቴዎሎጂ መማር፣ መመራመር፣ መጽሐፍት ማንበብ፣ ከቻላችሁ ዲግሪ መያዝ፣ እየፈለጋችሁትን ያህል መሄድ፣ ይሄን በጣም አምናለሁ። ራሴ የሚሄድኩ ሰው ስለሆንኩ ማለት ነው። ግን በኤክስቼንጅ አላምንም። ኤክስቼንጅ አላምንም። እኔ ዲግሪ እሰጥሃለሁ፣ አንተ ባይብልህንና ልምምድህን ቁጭ አርጋት አይሰራም። there are things ወንድሞቼ ናቶቼ ሰዎች ያልደረሱባቸው ምናልባት there are things different የሆን ነው። በዚህኛውም በኩል ይሄኛውን እንዳላዋቂ ምንም እንደማያውቅ ባዶ እንደሆነ ሞኝ እንደሆነ እንጸልይ። ለበሽተኛው መንፈስ ቅዱስ እንዲሰራ ጸጋ ስጦታ እንዲገለጥ ምናምን አለማወቅ አይደለም። ይሄኛውም ያኛውን ይንቀዋል፣ ያኛውም ያኛውን ይንቀዋል። እንዴት እንማር? ለምን በሰፊ ልብ አናወራም? ለምን በሰፊ ልብ አንማርም? ለምን በሰፊ ልብ መጽሐፍ ቅዱስ አናጠናም? that's my recommendation። ሰፊ ልብ በጣም ይጠይቃል። ሰፊ ልብ በጣም ይጠይቃል።